በጣም ምርጥ መሆናችሁን ለማሳየት አትሞክሩም፣ አትጨነቁም። እውነቴን ነው የምነግራችሁ። ቢ ዮርሰልፍ ራሳችሁን ሁኑ። ራሳችሁን ሆናችሁ በራሳችሁ ዓለም ስትኖሩ ሰዎች ያንን ማየት ይችላሉ። ፌክ እንዳልሆነ ማወቅ ይችላል። ባይዘው አንድ ነገር ነገራችሁ። ማንም ሰው ፌክ የሆነ ነገርና እውነተኛ የሆነ ነገር ትንሽ የቆመው ካሰበ ማየት ይቻላል። በቴሌቪዥን ቀርበው ቆመች። በቴሌቪዥን ቀርበው ልክ አሁን እያያችሁ ነው አይደለ? በቲቪ በዩቲዩብ በቴሌቪዥን ውስጥ የሚናገረው ሰውዬ ከልቡ ነው ወይስ አይደለም? የሚናገረውን ነገር ያምንበታል ወይስ አያምንበትም? የሚፈልገው ዝነኝነት ነው ወይስ የእውነት ሐሳብ ማሻገር ነው? በደንብ ያስታውቃል። በደንብ ልብ ብለህ ከሰማውና ካዳመጥከው ልላችሁ የፈለኩት ነገር ምን መሰለህ? በህይወት ውስጥ ለማንም ሰው ማንነታችሁን ጥሩ እንደሆነ እንዲያውቅላችሁ ለማድረግ አትድከሙ። እናንተ ማድረግ ያለባችሁ ምን መሰለህ? ኑረው፣ ሁነው፣ ማንነት ይሁን። ሰውየው ምን አለ መሰለህ? ሰተጂዱኒ ኢንሻአላሁ ሚነ ሳሊህ፣ ወደፊት ሳሊህ መሆኔ ታገኘኛለህ አለው። ሳሊህ ሆኜ ያ ማለት የኔን ደግነት ለማወቅ የኔን ምርጥነት የኔን መልካምነት ለማወቅ አሁን በቂ አይደለም ጊዜው። በመኗኗር ነው የሚታወቀውና እንኗኗራታለን። ስንኗኗራት ያ ረብ ሚነ ሳሊሂን መሆኔን የዛኔ ታውቃለህ። ሰውየው በራሱ